ቤሊን ዛሬ በጣም ደስተኛ ሆናለች። ደስ የሚያሰኛት ዜና ስለሰማች ነው ቤሊን በዚህን ልክ ደስተኛ ልትሆን የቻለችው። እንግዲህ ዜናውንም ይዞላት የመጣው ባሩክ ነው። ዜናው ምን አይነት ዜና ይዞላት መጥቶ ነው በዚህን ልክ ደስተኛ ልትሆን የቻለችው? እንደዚሁም ደግሞ ሲፈን ተገኝታለች እና ሲፈን ላይ ምን አይነት እርምጃ ተወሰደ የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ቪዲዮውን አለፍ አለፍ እያልኩኝ አስገባላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሉ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንግዲህ ቤሊን እና ባሩክ እዚህ ላይ መግቢያው ላይ እንደምትመለከቷቸው በመካከላቸው ያለው ነገር እንግዲህ በቤሊንና በባሩክ መካከል ምንም የተፈጠረ ነገር የለም። ብዙ ሰዎች በባሩክና በቤሊን መካከል የፍቅር ግንኙነት ሊከሰት ይችላል የሚሉ ሰዎች አሉ። እንግዲህ ቤሊን አምነንን ምን ያህል እንደምትወደው ብዙዎቻችን እናውቃለን። ሁላችሁም የምታውቁት ነገር ነው። በቤሊንና በባሩክ መካከል የተፈጠረ ምንም አይነት ነገር የለም። ነገር ግን ቤሊንን በዚህን ልክ ደስተኛ ሊያደርጋት የቻለው ባሩክ ይዞላት የመጣው ዜና ነው። እንግዲህ አምነን የባሩክ ወንድም ነው እስከተባለ ድረስ ቤሊን ለባሩክ የምትሰጠው ለየት ያለ ቦታ አለ። ልክ እንደ ቤተሰብ፣ ልክ በቃ አስፈላጊ ነው ተብሎ እንደሚታሰበው ሰው የሚሰጠው ክብርና ቦታ አለ። እንደ ቤተሰብም ደግሞ በተለይ ቤሊን እናቷን ለማግኘት ያልሞከረችበት ነገር የለም። ወደዚህ ቤት ለመምጣትም የበቃቸው አንደኛ መስፈርቷ እናቷን ምናልባት ልታገኛት ትችላለች የሚል ሀሳብ ስላለ ነው። እንግዲህ ወደዚህ ቤት ከመጣች ቤሊን ብዙ መከራዎችን ብዙ ጫናዎችን እያስተናገደች ብትሆንም ጸንታ እየኖረች ያለች ጠንካራ ሴት ናት። እንደዚሁም ደግሞ ከእድሜዋ በላይ አስተዋይና ብልህ የዋህና ገራገር ጸባይ ያላት ስትሆን እናቷን ለማግኘት ግን የቻለችውን ሁሉ ብታደርግም እስካሁን ድረስ የእናቷ ደብዛ ጠፍቶ ነው የቆየው። እንግዲህ ዛሬ ስለ እናቷ ደስ የሚል ዜና ይዞላት መጥቷል ባሩክ። በዚህ ነገር ላይ በጣም ደስተኛ ሆናለች። ለመሆኑ ባሩክ እንዴት አወቀ ቤሊን እናቷን እየፈለገች እንደሆነ፣ ቤሊን እየፈለገቻት ያለች እናት እንዳለቻት እንዴት አወቀ የሚለውን እሱንም በዚሁ ላይ የምጠቅስላቸው ይሆናል እና እርግጥ ቤሊን እናቷን ለማግኘት አንዳንድ ፍንጭ ማግኘቷ በጣም ደስ የሚል ነገር ሆኖ ሳለ ባሩክ ግን ቤሊን እየቀረባት ያለው መንገድ እሱ እያሰበበት ያለው መንገድ ትንሽ ለየት ያለ ነው። ቤሊን እንግዲህ መግቢያው ላይ እንደነገርኳቸው ቤሊን አምነንን በጣም ተወደዋለች። ከአምነን ውጪ ማንንም የምትፈልግም አትመስልም ፈጽሞ። በተለይ ደግሞ ለባሩክ ምንም አይነት ቦታ የላትም። ባሩክ ግን በተቃራኒው አምነንን ለማጥመድ፣ አምነንን ለመጉዳት፣ አምነንን ለማሳዘን ስለሆነ ብዙ ጊዜ መንገዱ በዋናነት ቤሊንን ወደሱ ማቅረብ ይፈልጋል። በዚህ ነገር ላይ ደግሞ ቤሊን በእናቷ ዙሪያ በጣም ደካማ ጎኗ ነው። ይህን ነገር እድሜ ልኳን ስትፈልግ አንድ ሴት ወይም አንድ ልጅ እናቱን ምን ያህል እንደሚፈልጋት ምን ያህል አስፈላጊ እንደሆነች እናት በህይወታችን ብዙዎቻችን እናውቀዋለን እና ብዙ ነገሮችን ታግላዚ ብትደርስም አሁን ላይ ደግሞ ባሩክ የሰጣት ተስፋ በጣም ደስ የሚልና ከሱ እንዳትርቅ የሚያደርግ ነው። እንግዲህ ባሩክ በዚህን አጋጣሚ ከቤት ወጥተን እንደ ተለያዩ ቦታዎች ሄደን ማየት እንችላለን። እንደዚሁም ደግሞ የተወለድሽበትን ሰፈር የምታውቂው ከሆነ እዛ ሄደን እኮ ማጣራት እንችላለን፣ ስማቸውን የምታውቂያቸው ከሆነ እስከ ማለት ደርሷል። ቤሊን እንግዲህ ከባለፈው ፓርትም ላይ እንዳያችሁት አምነንን ለመርሳት እንደዚሁም ደግሞ በቤት ውስጥ እየተከናወነ ያለውን ነገር ለመርሳት እንደዚሁም ለራሷ ጊዜ ለመስጠት ጸጥ ወዳለ ቦታ ማንም ወደ ሌለበት ንጹህ አየር መቀበል የምትችልበት አንዳንዴም ደግሞ አሁን በፊት ከባሩክ ጋር ከአምነን ጋር ስትሄድበት የነበሩት አንዳንድ ጥሩ ትውስታ ያላቸው ቦታዎች እየሄደች ጊዜ የምታሳልፍ እንደዚሁም ደግሞ በማስታወሻ ደብተሯ አንዳንድ የምትፈልጋቸውን ነገሮች እንደ ማስታወሻ እየጻፈች ከራሷ ጋር ራሷን የምታዳምጥበት ጊዜ በዝቷል። በተለይ ከባለፈው ፓርት ላይ እንደተመለከት ነው ቤሊን በጣም አምሽታ ነበረ የገባቸው። አምነን የት እንደቆየችና ለምን በዚህን ልክ ልታመሽ እንደቻለች ሲጠይቃት ነበረ። ቤሊን ለአምነን መናገርም አልፈለገችም። የቤሊን እንደዚህ ልከኝነት ደግሞ አምነን ቤሊን ላይ ይበልጥ
ቀልቡ እንድንጠለጠል አድርጎታል። እንግዲህ በአሁኑም ክፍል ላይ እንደዛ ነው የሆነው። በተለይ ደግሞ ባሩክ ይህንን ዜና ከነገራት በኋላ ይህን ደስ የሚል መረጃ ከሰማች በኋላ በጣም ደስታዋ ጨምሮ ነበረ። ይህ ነገር ደግሞ አምነንን በጣም ረብሾታል። ቤሊን በዚህን ልክ ደስተኛ ልትሆን የቻለችው ከኔ ጋር ያላት ነገር ምንም የተስተካከለ ነገር የለውም፣ እንዴት እንደዚህ በዚህን ልክ ደስተኛ ልትሆን ቻለች የሚለው ነገር ይበልጥ አምነንን ረብሾት ነው ያለው። የአምነን መረበሽ ደግሞ ለባሩክ ትልቅ ጥሩ አጋጣሚ ሆኖለት ነው ያለው። እንግዲህ ማሪያ ደግሞ በተቃራኒው ከአምነን ጋር እልህ ውስጥ ነው የተጋባቸው። አምነን ደግሞ ከቤሊን ጋር የት ገባች የት ወጣች የሚለውን ነገር እሷ በተደጋጋሚ ጠየቋት እየመለሰችለት ስላልሆነ እሱ በራሱ መንገድ ለማጣራት የሚያደርገው ጥረት በጣም ወደር የሌለው ነው። እያንዳንዱን የአምነንን ክትትል የአምነንን ሁኔታ ደግሞ በቅርብ እየተመለከተ ያለው ባሩክ ገና ምን አይተህ እያለ የተመኘለት ነው ያለው። እንግዲህ ገና በጣም ግራ እስከሚገባህ ድረስ ካንተ ጎን ያሉ ሰዎችን ሁሉ አረቀብሃለሁ፣ ያንተ የሆነን ሁሉ ነገር ወስድብሃለሁ እንደማለት ይመስላል። የባሩክ የበቀል አካሄድ በጣም የሚያስፈራ ነው። እንግዲህ ቤሊንም በቻለችው አቅም ወይዘሮ ዛህራን በቻለችው አቅም በተለይ ወይዘሮ ሞርዚና ደግሞ ከምትችለውም በላይ ባሩክ የበቀል አካሄዱን እንዲቀንስ እንደዚሁም ደግሞ አምነን ላይ በተለይ መጥፎ ነገር ማድረጉ በኋላ ሊጸጽተው እንደሚችል ሁሉ እያስታወሱት ይገኛሉ። ባሩክ ግን እቅዱን አሁንም እዛው ላይ አድርጎታል። በተለይ ደግሞ ከባለፈው ፓርቲ ላይ ካታሪና ጋር ተደዋውሎ ኦሬዲ የካታሪናን ቁጥር አፈላልጎ እንድትደውልለትም መልእክት አስተላልፎ ነበረ። በዛሬው ክፍል ካታሪና ወደ ባሩክ ደውላለች። እንደዚሁም እሱ እንደሚያውቃትና ከእሷ ጋር መስራት እንደሚፈልግ የአምነን የቅርብ ሰው እንደሆነ ሁሉ ይነግራታል። ካታሪና በወቅቱ ምንም አላመነችውም ነበረ። ነገር ግን እሷ እንድታምነው የሚያደርግ ብዙ መረጃዎችን ልኮላታል። ካታሪና እንኳንስ ለማንኛውም ሰው አይደለም ለባለቤቷ ለሜሊክ ምንም አይነት ርህራሄ የሌላት ጨካኝ ሴት እንደሆነች እንግዲህ ተመልክተናል። ካሁኑም ካለፉት ፓርቶች ላይ የቅርብ ጊዜ ትውስታችን ነው የሜሊክና የአምነን ታሪክ። ስለዚህ በአሁኑም ላይ ይህንኑ ነው እያደረገች ያለችው። ምናልባት ባሩክ የሚጸጽተው አይነት አካሄድ እየሄደ መሆኑን የሚያስታውቀው ካታሪና ባለቤቷ በምን አይነት መልኩ እንደተወገደ በምን አይነት መልኩ እስካሁን ድረስ እንደጠፋ ታውቃለች። እንደዚሁም ደግሞ የባለቤቷ መሰወር ምክንያት የሆነው ሰው አምነን እንደሆነም ታውቃለች። እንደዚሁም ሙሉ መረጃ ቪዲዮ አላት። ነገር ግን አምነንን አሁንም ድረስ ወረቀቱ ላይ እንደዚሁ ፋይሉ ላይ ያለውን ድርድር ነው እስካሁን ድረስ እየተደራደረች ያለችው እንጂ በባለቤቷ ዙሪያ ምንም የጠየቀችው ጥያቄ የለም። ነገር ግን ይህንን ነገር ዝም ብላ ትቆያለች ማለት አይደለም። ኦልሬዲ ሙሉ መረጃ አላት፣ በቪዲዮ ሁሉ የተያዘ መረጃ አላት። ይህን ሁሉ ይዛ አሁን ላይ ፎከስ እያደረገች ያለችው ድርጅቱ በፋይሉ ድርድር ላይ ነው። ይህ ማለት ደግሞ እስከ መጨረሻው ዝም ብላ ረስታው ትቆያለች ማለት አይደለም። እሷ ነገሮችን መሆን ባለባቸው ቦታ እያስቀመጠች ነው ያለችው። የሜሊክ አሟሟት እንደዚሁም ደግሞ የመሞቱ ምክንያት በዋናነት እሷ ናት። እንግዲህ ሜሊክ በወቅቱ ፋይሉን ይዞ ሲሄድ በነበረ ጊዜ እሷ ናት የተሳሳተ ፋይል የሰጠችው። እንደዚሁም አምነን እየተከተለው እንደሆነም ታውቃለች። ካታሪና ለሜሊክ በቀላሉ ልትነግረው ትችል ነበረ። እንደዚሁም አምነን ለራሱ ሜሊክ አለበት ቦታ ደርሶ ቀጥታ አይደለም ወደ እሱ ለመተኮስ የቸኮለው። መኪናውን ከፍቶ የያዘውን ፋይል ነው ያየው። መኪናውን ከፍቶ ይዞት እየሄደ ያለውን ፋይል ካየ በኋላ ፌክ መሆኑን ካወቀ በኋላ በጣም ተናዶም ስለነበረ ኦልሬዲ ዋናውን ማግኘት እንደማይችል ሲረዳ በወቅቱ በዛን መልኩ ነው የመታው እንጂ ትክክለኛውን ፋይል ካታሪና ቀይራ ሜሊክ መኪና ውስጥ ባታደርገው ኖሮ ምናልባት ይህ ነገር ሊከሰት አይችልም ባይነኝ። ሜሊክ በህይወት ቢኖር ለራሱ ካታሪና በራሷ የምታጠፋው ነው የምትመስለው። ምክንያቱም ከአሁን በፊት በሜሊክና በካታሪና መካከል በህይወት ቆይታቸው በትዳር ቆይታቸው ማለቴ
ብዙ ነገሮችን አጥተው ተቸግረው ተጨቃጭቀው በተለይ እሱ ደግሞ ወደ ጁሊያ ነበረ ብዙ ጊዜ የሚጠጋው። ጁሊያን በብዙ ነገር ያስቸግራት እንደነበረ እኛም አይተናል። ጁሊያን በጣም ይማጸናት እንደነበረ፣ እወድሻለሁ ይላት እንደነበረ፣ ለጁሊያ ምንም ለማድረግ ዝግጁ እንደነበረ ይህንን ነገር ደግሞ ካታሪና ታውቃለች። በዚህን መካከል እሷ የተረዳችው ነገር ምንድነው? እሷ በራሷ የምትሰለጥናቸውን ነገሮች ሰልጥና ሜሊክንም ሆነ ሜሊክ የሚሰራበትን ድርጅት ኦልሬዲ አምነን ሙሉ ውክልና ሙሉ መብት ስለሰጠው በድርጅቱ ላይ ያን ሜሊክ እያስተዳደረ ያለውን ድርጅት በቻለችው አቅም እሷ አባል ለመሆን በዛ ድርጅት ውስጥ አባል ለመሆን ሜሊክን ደግሞ ከህይወቷ ማስወገድ ነበር የምትፈልገው። ነገር ግን በአንድ ድንጋይ ሁለት ወፍ እንደሚባለው አሁን ላይ በሁለቱም አቅጣጫ እየተጠቀመች ትገኛለች። ሜሊክ በህይወት ቢኖር ኖሮ እሱ ለራሱ ይታገላት እንደነበረ ምንም ጥርጥር የለውም። ይሄን ልላችሁ የፈለኩት ምንድነው ባሩክ ከካታሪና ጋር መስራቱ የመጨረሻ ውድቀቱ ምክንያት ነው የሚሆነው። እርግጥ ካታሪና እስከጠቀማት ድረስ ትጠቀምበታለች። እሱም ደግሞ አምነንን መጉዳት እስከቻለው ድረስ እስከ ጥግ ይጎዳዋል። ነገር ግን ወንድሙንም ጎድቶ ቤተሰቦቹንም ጎድቶ ማግኘት የፈለገውን ነገር ሁሉ በህልሙ ካገኘ በኋላ ሲነቃ ካታሪና በቃ 0-10 አሸንፋው ነው የምትወጣው። ባዶ ሜዳ ላይ ትታው ነው የምትወጣውና ይህ ነገር ደግሞ ይበልጥ እንድጸጸት ያደርገዋል። እንግዲህ በማሪያና በቤሊን መካከልም ደግሞ በዚህን አስቸጋሪ በሆነ ወቅት መልካሙ ከመጥፎው ይለይበታል ብዬ አስባለሁ። ምክንያቱም አሁን አምነን ያለበት ሁኔታና ነገሮች ደግሞ እየሄዱ ያለበት ሁኔታ ትንሽ ይለያያል። አሁን አምነን ትልቅ ክብር ያለው ስልጣን ያለው ደረጃ ኦልሬዲ ጥሩ ደረጃ ላይ ያለ ሰው ነው። ነገር ግን ባሩክ በድርጅቱ መካከል ከካታሪና ጋር ገብቶ ነገሮችን ሲያበላሽ ማርያም ለአምነን ያላት አመለካከት፣ ለአምነን ያላት ቦታ እንደዚሁም አቶ ካርታንም አምነን ለልጁ የሚመኘው አይነት ወንድ ሆኖ አያገኘውም። ምክንያቱም አምነን በጣም ይበሳጫል እንደምታውቁት። በተለይ ደግሞ ሰዎች ሲከዱት የከዱት ሰዎች ደግሞ የቅርቡ ሰዎች ሆነው ሲያገኛቸው ብዙ ነገሮችን እስካሁንም ድረስ ብዙ ነገሮችን ያጣው ቶሎ በመወሰኑ እንደዚሁም ደግሞ ቶሎ በሚወስዳቸው እርምጃዎች ነው። አሁንም ደግሞ የሚፈጠረው ይሄ ነው። ቤሊን ደግሞ በተቃራኒ አምነን በማንኛውም በተለይ ሲቸገር ሲታመም በጣም በቃ እርዳታውን በሚፈልግበት ወቅት ሁሌም ከጎኑ አትጠፋም፣ ጠፍታም አታውቅም እስከዛሬም ድረስ። አሁንም ቢሆን የራቀችው ከአምነን ከማሪያ ጋር እያሳያት ያለው ሁኔታ ምንም ስላላስደሰታት ነው። ስታስበው እሷ ከጎኑ መሆን አለመሆኗ ለሱ ምንም ያን ያክል ልዩነት እያመጣለት አይደለም። እንደዚሁ እሷ ከጎኑ ሳትሆንም ከማሪያ ጋር በጣም ደስተኛ ሆኖ ነው እየኖረ የሚመስለው። ነገር ግን አንዳንዴ ኦልሬዲ ቤሊን ጉዳይ ማሰቡን ባያቆምም ነገር ግን እሷ ከሱን መራቋ እሱን እየጎዳው እንዳለ ግልጽ ሆኖ እየነገራት አይደለም። እና እሱ ደስተኛ ሆኖ እስከኖረ ድረስ የኔን እርዳታ እስካልፈለገ ድረስ የኔ ከጎኑ መሆንን እስካልፈለገው ድረስ እኔ ደግሞ እሱን ማስገደድ አልፈልግም ብላ ነው እንግዲህ እስካሁን ድረስ ርቃው የቆየችው እንጂ በማንኛውም ጊዜ አምነን የእሷን እርዳታ ቢፈልግ ኖሮ ከጎኑ የማትሆንበት ምንም አይነት ምክንያት የለም። ምክንያቱም ቤሊን በህይወቷ ማንም ሰው ስለሌለ እሱን በትኩረት በጣም ለየት ባለ መልኩ ስለምታስበው እንግዲህ ወደ ሲፈን ስንመለስ ሲፈን ዛሬ ተገኝታለች። ሲፈን በስተመጨረሻም ተገኝታለች። የተገኘችው ለመሆኑ ሙስጠፋ የት ሄዶ ይመስላችኋል? ሙስጠፋን በከባድ ክትትል እንግዲህ በነጻነት ለቀውታል። ሲፈንን ለማግኘት ግዴታ ለሙስጠፋ ነጻነት መስጠት ነበረባቸው። ሙስጠፋ እስካሁን ድረስ ስልኩ መጠለፉን አያውቅም። እንደዚሁም ደግሞ ከቤትም ከወጣ ቆይቷል። በተለያዩ ምክንያቶች ነው የወጣው ከቤት። እንደዚሁም በፈለገው ጊዜ እንደሚመለስ አቶ አምነን ሙሉ መብት ሰጥቶታል። በፈለክበት ጊዜ ይህ ቤት ማለት ቤትህ ነው፣ እንደዚሁም ደግሞ መምጣት በፈለክበት ጊዜ ብትመጣ እንቀበልሃለን ብሎት ነበረ የለቀቀው።
ኦሬዲ በቤት ውስጥ ከሆነ ሲፈንን የማግኘት እድሉ በጣም ጠባብ ነው የሚሆነው። ኢቭን ሲፈንን ለማናገር ለራሱ በጣም ይፈራል። ከአሁን በፊት ሲፈን ደውላለት ዛሬ የት ነሽ ሲፈን ብሎ በጠየቃት ጊዜ እዛ ቤት ሆነህ እኔ በስልክ ላናግርህ አልችልም፣ ብቻ ደህና ነኝ ብላ ነበረ። የት ነሽ እያላት አይ አሁን ላንተ ልነግርህ አልችልም ብላ የዘጋቸውና እዛ ቤት ሆኖ ሲፈንን በነጻነት ማናገር እንደዚሁም እንገናኝ ብትለው ለራሱ በነጻነት ማግኘት ስለማይችል ግዴታ ከዚህ ቤት መራቅ ነበረበት። እንግዲህ ሙስጠፋ ቢርቅም ስልኩ ግን እያንዳንዱ በስልኩ ላይ እየተደረገ ያለው መልእክት ለአምነን ሰዎች እየደረሰ ነው። እንግዲህ በዛሬው ዕለት ሙስጠፋና ሲፈን ለመገናኘት ተቀጣጥረው ነበረ። ለመገናኘትም የተቀጣጠሩትን ብዙ ጥያቄዎች ከጠየቀችው በኋላ እዛ ቤት እየሰማው ያለ ሰው እንደሌለ ካረጋገጠላት በኋላ ከነ አምነን ቤት እንደወጣ ከነገራት በኋላ ከአምነን ቤት ከወጣ ቢያንስ ሳምንታትን አስቆጥሮ በሌላ ቦታ እየኖረ እንደሆነ ከአምነን ጋር ምንም አይነት ግንኙነት አሁን ላይ ከአምነን ጋር ምንም የሚያገናኘው ነገር እንደሌለ እሱና እሷ ሲፈንና ሙስጠፋ ማለት ነው ቢገናኙ ለሷ ምንም የሚያሳስብ ነገር እንደሌለ ከነገራት በኋላ እንዴት እኔ እኮ ላንቺ አስብልሻለሁ እንዴት ነው እንደዚህ የምታስብኝ ብሎ ሙስጠፋን በቻለው አቅም ሲፈን እንድታምነው ካደረገ በኋላ የስልኩን መጠለፍ ጭራሽ ቼክ አድርጎትም አያውቅም። ምክንያቱም ሲፈን ከወጣች በኋላ ሙስጠፋን ጠይቆት ነበረ አምነን በጸባይ የምታውቋት የት እንደሄደች የምታውቁ ካላችሁ ከሷ ጋር ግንኙነት ያላችሁ ሰዎች ካላችሁ በዚህ ቤት ያላችሁ ነገር ግን ከሲፈን ጋር ግንኙነት ያላችሁ ካላችሁ የደበቃችሁኝም ነገር ካለ ብሎ ካሁን በፊት ጠይቋቸው ነበረ ቤተሰቡን ሰብስቦ። ሙስጠፋንም እንደዚሁ የሚያገናኘው ነገር እንዳለ የደበቀው ነገር እንዳለ ሁሉ ጠይቆት በወቅቱ ሙስጠፋ ደግሞ ሲፈን ያውም እኔንም ከድታኛለች፣ እኔም እንደዚሁ እንዳንተ ነበር ያመንኳት፣ እንደ እህቴ ነበር የማያት፣ ነገር ግን በስተመጨረሻ አድርጋ የሄደችውን ነገር ታውቃለህ በማለት በጣም ያዘነ መስሎ የተቆረቆረ በቃ የተናደደ መስሎ ከነገረው በኋላ አምነን በሙስጠፋ ላይ ለየት ያለ ክትትል እያደረገበት አልነበረም። በቤት ውስጥም ቢሆን እርግጥ ስልኩን ቢያስርበትም ሙስጠፋ የስልኩን መታሰር አያውቅም። ኦሬዲ ያን ያክል ከበድ ያለ ክትትልም እየተደረገበት አይደለም። ይህ ነገር ደግሞ ፈጽሞ ሙስጠፋን ፍጹም እንዳመነው እንዳልጠረጠረው ነው እስካሁን ድረስ የሚያውቀውና ስልኩን ቼክ ለማድረግ ለራሱ ያልፈለገው ኦሬዲ እሱ ከጉዳዩ ነፃ አድርጎ ያሰበው መስሎት ነው። እና ለሲፈን ይህን ሁሉ ከነገራት በኋላ በቃ አሁን አድራሻውን እልክልሃለሁ ከግማሽ ሰዓት በኋላ እዛ ጠብቀኝ ነበር ያለችው። ሙስጠፋም ሲፈን ባለችው መልኩ ነው የሄደው። እንግዲህ ለመገናኘት በቅተዋል ሙስጠፋና ሲፈን ዛሬ የመጨረሻ ጊዜ ይመስለኛል እየተገናኙ ያሉት። ምክንያቱም የመጨረሻ ማለቴ ሲፈን ካሁን በኋላ እንግዲህ አምነን እጅ ገባች ማለት በጣም ከባድ ሁኔታ ውስጥ ነው የምትገባው። በተለይ ሲፈን በቀጥታ ምክንያቷን በግልጽ የማትናገር ከሆነ በጣም ከባድ የሆነ ክስ ነው የሚመሰረትባት። ካሁን በፊትም እንግዲህ ድርጅቱ ምን ያህል ኪሳራ እንዳስተናገደ የሚታወቅ ነገር ነው። ያም አልፎ ደግሞ በእናት አባቱ ቤት መቃጠል ዙሪያ እያንዳንዱ ነገር እሷን ምክንያት አድርጎ ነው እንግዲህ እስካሁን ድረስ ያለው። ካሁን በፊት የወይዘሮ ሰምሃን ህይወት በድንገት ማለፉ ጥያቄ ውስጥ ሳለ ድርጅቱ ደግሞ በጣም ከፍተኛ የሆነ ኪሳራን አስተናግዶ ነበር። በዛን ጉዳይ ላይ ገና ክትትል ላይ ያለ እንደዚሁም የእናቱ ህይወት ማለፍ ብዙ ጥያቄዎችን ፈጥሮ እያለ መልሶ የእናቱ ቤት የቤተሰቦቹ ቤት መቃጠሉ እያንዳንዱ የተደራራቢ የሆነ ድንገተኛ አደጋ እያስተናገደው በሷና በሷ ምክንያት እንደሆነ በተለይ ደግሞ እናቷ ደፍኔ ምን አይነት ሴት ናት ማናት የሚለውን ከመቼ እስከ መቼ በእነሱ ቤት ኖራለች የሚለውን አምነን ምንም የሚያውቀው ታሪክ አልነበረም በደፍኔ ዙሪያ። እና እያንዳንዱ ነገር እንግዲህ ሲፈን እውነታውን ካልተናገረች በጣም
መጨረሻዋ በጣም ከባድ አወዳደቅ ነው የሚሆነው። ነገር ግን ዛሬ ሳትወድ በግድ ወደ በአምነን እጅ ላይ እንድትወድቅ ተገዳለች። በዚህ ነገር ላይ እሷ ደግሞ ሙስጠፋ ነው ተጠያቂ ያደረገችው። ምክንያቱም ሙስጠፋ ብዙ ነገሮችን እንድታምነው ብዙ ነገሮችን ተናግሯል። እሱ ፈጽሞ አምነን የለም ሊያየንም አይችልም፣ ያምነን ሰዎች ምንም አይነት ክትትል እያደረጉብኝ አይደለም፣ ኢቭን ከእነሱ ቤት ከወጣው ከሳምንት በላይ ሆኖኛል ብሎ ሁሉ ነገር ኦልሬዲ ነግሯት ነበረ። እሷም አድራሻውን ልካለት ልትገናኘው የቻለችው እንግዲህ በስተመጨረሻም ውጤቱ እንደዚህ መሆኑ ሲፈንን አሳዝኗታል። በተቃራኒው ሙስጠፋ ደግሞ በጣም ተደናግጧል። ምክንያቱም በዋናነት የሸወደው ሁለቱንም ነው። ሲፈንን የሸወዳት አሁን ማንም እየተከታተለኝ የለም ማለቱ ነው። አምነን ደግሞ እንዴት እንዳገኘው ይህም ነገር ጥያቄ ፈጥሮበታል። ሲፈንም ደግሞ የእሷ መጋለጥ ሙስጠፋ ምክንያት እንደሆነ ነው እየተረዳች ያለችው። ይህ ነገርም ይበልጥ አስደንግጦታል። ምክንያቱም ለሙስጠፋ ደፍኒ እና ሲፈን በጣም እንደ ቤተሰቦቹ የሚያቸው በጣም ውድ የሆኑ ሰዎች ናቸው። በሌላ መልኩ ደግሞ አምነን በተደጋጋሚ እድል ሰጥቶት ከሲፈን ጋር ትገናኛለህ ወይ፣ ከሲፈን ጋር ግንኙነት ያለው ሰው ማን ነው ከዚህ ቤት እያለ በተደጋጋሚ ሲጠይቅ፣ ሙስጠፋ ደግሞ እኔ ከሲፈን ጋር ምንም አይነት ግንኙነት የለኝም፣ እንዴት ነው የምታስበው? እኔ ከሷ ግንኙነት ቢኖረኝ ይሄው ስልኬን እንኳን አታነሳም እኮ፣ ስልኳም ዝግ ነው፣ እንዴት አንዴ እንኳን አትደውልልኝም ስታስበው በማለት ራሱ አምነንን ሲጠይቀው ነበረ። ሙስጠፋ እንግዲህ ያ ሁሉ የተናገረው ነገር፣ ያ ሁሉ በመሀል ላይ የተደገፈ ንግግር ሁሉ ውሸት እንደሆነ እየከዳቸው እንደሆነ ሁለታቸውንም እንደከዳቸው ነው እያሰቡ ያሉትና ይህ ነገር ይበልጥ አስደንግጦታል፣ አስጨንቆታል። እስኪ እንግዲህ ሲፈን በአምነን እጅ ከገባች በኋላስ ምን አይነት ፈተና ይጠብቃታል፣ ምን አይነት እርምጃ ሲወስዱባት ይችላሉ የሚለውን በቀጣይ ፓርት ላይ የምናየው ይሆናል። የወይዘሮ ዛህራና የአቶ ጎሽምም ሰርግ ቀርቧል። እንግዲህ ሌሎችን በቀጣይ ፓርት ላይ የምናየው ይሆናል። ቪዲዮ ይሄን ሳብራራላችሁ የቆየሁትን ይመስል ነበረ። በቪዲዮ ላይ ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። መልካም ጊዜ